እውነት አሁን አንቺ ይቅርታ ለመጠየቅ ነው የመጣሽው? አማን እውነቴን ነው የምልህ፣ በድዬሃለሁ። ይቅርታን ብቻ ፈልጌ ነው የመጣሁት። ይቅር በለኝ። ምን ነው? ቪዲዮ ያለው ራሱ ስልኩ ላይ እንደሆነ ነገረኝ። እሺ አሁን ቆይ ምን ይሻላል? ደግሞ ናፍቀሽኛል። እኔም ናፍቀኛል። እርግጠኛ ነኝ አሁን ወደዛ እየሄደ ነው የሚሆነው። ሻለች ሞት ጠርቶታል ማለት ነው። ስለ ቃሉ ይቅርታ፣ ግን የሰው ትዳር እያፈረስክ እንደሆነ ታውቀዋል። ልትቆጪ ነው የጠራሽ? ምንም ነገር ከጠየቀችሽ አላውቅም። እሺ አደራ። ደጋ አንቺ ጉደኛ ምን ትሰሪያለሽ እዚህ? እንዴት ገባሽ? ይኸውልህ አማንዬ፣ ምን መሰለህ? ንገሪኝ፣ ምን እየሰራሽ ነው? አማን ቆይ አንዴ ልንገርህ። ምንድነው የምትነግሪኝ? ምንድነው የምሰማሽ? በቁሜ ቀበርሽኝ አንቺ ወራዳ። አማንዬ ይቅር ትለኛለህ ብዬ መጥቼ አይንህም ማየት ስፈራ ተደበቅኩኝ። አማንዬ ይሄው በቃ ይሄ ነው። ይቅር በለኝ እባክህን። እኮ አንቺ እኔን ፈርተሽ? ገባኝ። የተደበቀ የቅሌት ቪዲዮዎችን ለመውሰድ ነው አይደል የመጣሽው? መቼም ቢሆን እሱን ነገር አታገኙም። እሱ ያለው እዚህ ጋር፣ ይሄ ደግሞ በእጄ ነው ያለው። መቼም ቢሆን አታገኙም። አይ አንተ እንደምታስበው አይደለም። ቪዲዮን ፈልጌ አይደለም አማንዬ የመጣሁት። ጽኑ ናት፣ አዝኖብሻል፣ ይቅርታ ጠይቂው ስትለኝ ይቅርታ ለማለት የመጣሁት። እና መተሽ ላፕቶፑን ይቅርታ የምትጠይቂው አቅፈሽ ቁም ሳጥን ውስጥ የገባሽው? ላፕቶፑ እዚህ ውስጥ ነበር፣ ቁም ሳጥን ውስጥ ነበር። ቆይ ግን ሀና፣ ስንቴ ነው የምትበድኝ? ስንቴ ነው የምትገይ? እስከ መቼ ነው እንደዚህ ህልሜን የምታጨናግፊብኝ? ሀና ደግሞ ምን ሆና ነው ስልኩን የማትከፍተው? እኔ እንደምጨነቅ እያወቀች። ለነገሩ እኔ ሀኒን ተማምንባታለሁ። አድርግ ያልኳትን ሳታደርግ የቀረችበት ጊዜ የለም። አሁንም ሀኒ የጀመረችው እንደምትጨርስ ምንም ጥርጣሬ አለ። ከዚያ በኋላ የሚሆነው እንደሚሆን አደርገዋለሁ። ዘራ ወደፊት እንጂ ወደ ኋላ የለኝ። በርታ። የነብርን ጭራ አይናኝ ከነኩ አይላቁም ማለት አሁን ጀምሬዋለሁ፣ ጨርሷል። አማንዬ ለምንድን ነው ወደ ኋላ የምትመለሰው? ይኸው ከፊት ቆም ያለ ይቅርታ አድርግልኝ ብዬ እስከ ዛሬ ያደረኩትን እርሰውና አሁን አብረን እንሁን። እውነት አሁን አንቺ ይቅርታ ለመጠየቅ ነው የመጣሽው? አማን እውነቴን ነው የምልህ፣ በድዬሃለሁ። ይቅርታን ብቻ ፈልጌ ነው የመጣሁት። ይቅር በለኝ። ትሰሚኛለሽ? በጓደኛዬ ከመከዳቴ በላይ ወንድ አይደለህም መባል ያመኛል። ወንድነቴ ተዳፍኗል። ወንድ አይደለህም ብለሽ እትዬ እንዴት መጣሽ? ማለቴ እዚህ ነው እንዲያደርሽው? እየጠየቀችሽ ነው፣ መልሽላት። አለምዬ እኔ ቆንጆ ምን መሰለሽ፣ ባለ አማንን በድዬዋለሁ እና ይቅርታ ለመጠየቅ መጥቼ ነው። ደስ ይላል አይደል? በጣም ደስ ይላል እኮ ጋሼ። የተቀደሰ ሀሳብ ነው። እትዬ ጥፋቷን አምና ይቅርታ ከጠየቀች ይቅር ለእግዚአብሔር ማለት ነው። እንግዲህ እኮ እሱን እኮ ነው የምልሽ። ንገሪልኝ። እሺ ይቅርታ ፈልገሽ መጣሽ ብዬ ልም አለም እንዳለችው ይቅር ማለት ለፈጣሪ ነው። ከልብሽ ተጸጽተሽ ከሆነ ይቅር ብዬሻለሁ። ከዚህ በኋላ ምንም አይነት ስህተት አልፈልግም። ከዚህ በኋላ ግን እንደ ባለፈው አይነት የሰራሻትን ስህተት ብትደግሚያት ግን እሺ አማንዬ፣ አንድ ጊዜ ብቻ ከልብ ይቅርታ አድርግልኝ እንጂ ሁሌም ቢሆን ከልብ ያገለግልሃለሁ። እርግጠኛ ነሽ ይቅር በላይ ለማለት አፍረሽ ነው? አማን ለምንድን ነው የማታምነኝ? እውነት ስራ ያሳፈረኝ፣ አይንህም ማየት ፈራሁኝ። አንቺ እንደምትይው ጸጸት ገብቶሽ ይቅርታ ለመጠየቅ ከመጣሽ ይቅር ብዬሻለሁ። እንዲቆይ ጋሽ ምግብ እኮ ላቀርብ ነበር።
ጋሺ ምንድን ነው? ይኸውልሽ አለም ሀናን አላመንኳትም። አንድ እድል ልስጣት ብዬ ነው እንጂ የሆነ ነገር ፈልጋ እንደመጣች አውቃለሁ። ስለዚህ በደንብ ተከታታያት አደራ። ኧረ ጋሼ ይቅር ከተባባሉ በኋላ ምን አይነት ጥርጣሬ ነው? በቃ ይቅርታ ብላለች እኮ። እኔም እኮ ከልቦ ይቅርታ ከጠየቀችኝ ደስ እያለኝ ትዳሬን እመራለሁ። ግን አላመንኳትም። ዴለም ጋሼ ማመኑ ይሻላል። ድጋሚ ክደት ከፈጸመች ያመነሽ ክደሽ ብሎ መተው ይሻላል እንጂ ገና ለገና ለወደፊቱ መጠራጠር ጥሩ አይመስለኝም። ለማንኛውም ተከታታያት። የማይሆን ነገር ካየሽባት ወዲያውኑ አሳውቂ። ለካ እንደዚህም አለ። አይትዬ አለመታመን እኮ ትልቅ በሽታ ነው። ደግሞ ሲጣን ነው ሴትዮ መታ ጉድ እንዳታፈላብኝ ሄድ ይሻለኛል። እንዴ ስልኬ ደግሞ ምን ሆኖ ነው የዘጋው? ይሄ መሰሪ የት አባቱ ነው ካሜራውን የደበቀው? ቆይ አማን ከኔ ጋር የማይሆን ጨዋታ ባትጫወት ይሻላል። ሄሎ ዘራዬ። እንዴ ሰው ይጨነቃል አትይም? በቃ ስልክሽ እኮ ዝግ ነበር። ስንቴ እንደሞከርኩ። አዎ በእናትህ አሁን ያየው ስልክ የመዘጋቱን። እሺ ምን አዲስ ነገር አለ? ተሳካልሽ? የማይሆን ሙከራ ነው እባክህ የሞከርኩት። ምን ነው? ቪዲዮ ያለው ራሱ ስልኩ ላይ እንደሆነ ነገረኝ። እሺ አሁን ቆይ ምን ይሻላል? አዎ እህቴ እኔም ደስ ብሎኛል፣ እነሱም ደስ ብሏቸዋል። አማንዬ ይቅርታ አድርጎልኝ ይኸው ቤቱ ተመልሻለሁ። ተመልሶ መጣብሽ መሰል እኮ በጣም ደስ ይላል። ፋይሉን ከያዝሽው አብሮ ደስ ይላል። አረ ችግር የለውም፣ ሁለተኛ አልሳሳትም። ቻው በቃ በኋላ እንገናኛለን። አለምዬ እህቴ ደውላ እኮ ነው፣ ደስ ብሏታል። መጋጨት የሚወድ ማን አለ ብለሽ ነው? ሁሉም አንድ ላይ መሆናችሁ ነው እኮ የሚፈልገው። አዎ አጥፍቻለሁ፣ እርግጠኛ ነኝ። ግን አማንዬ ንክሰዋለሁ። ምንድነው በሩ ላይ ተለጥፈሽ የምትሰሚው? እትዬ ውስጥ ተኝተሽ ከሆነ እኮ ቡና አልፋይ ስለሆነ ድምፁ እንዳይረብሽሽ ብዬ ነው። እኔ የምልሽ አለም፣ የዚህ ቤት ባለቤት እኔ ነኝ ወይስ አንቺ? እሱማ ባለቤቱ አንቺ ነሽ። እኔ ባለቤት ነኝ የምትወጣኝ? ይበለኝ፣ በገዛ እጄ እኔ ቀጥሬሽ ተቃጠልኩ። እትዬ ለምንድን ነው የምትቃጠይው? እኔስ የሚያቃጥል ነገር ምን አደረግኩና ነው? ቆይ ለምንድን ነው በእያንዳንዱ እርምጃ የምትቆጥሪው? የምን እርምጃ ነው የምቆጥረው? አለም እንደ ሰራተኛ ብትሆኚ ጥሩ ነው። አንቺ ከመጣሽ ጀምሮ ቤቱ ምንም ሰላም የለውም። እንዴት ይሄ ለዚህ ቤት መበጥበጥ ምክንያት አንቺ ነሽ እያልሽ ነው? ይኸውልሽ እዚህ ቤት መኖር ከፈለግሽ በማይመለከትሽ ነገር ውስጥ አትግቢ። ይቅርታ፣ ከዚህ በኋላ አልገባም፣ ደግሞም አልገባውም። ሰራልሻለሁ። አንቺ ልጅ ተወጫታለሽ ከዚህ ቤት። ሄሎ ሃኒ ምን ሆነሽ ነው? ባነን እንዴ? አረ ይቺ ልጅ ልታሳብደኝ ነው። ማን አለም ነች? አንቺ ደግሞ ውጭ አትያትም እንዴ? አለሁልሽ ብሏታል መሰለኝ። ልብ ተሰምቷታል።
አሁን ዋናው ጉዳያችን ከምን ደረሰ ነው ጥያቄው። ተስማምተናል። ማለት ከማን ጋር ነው? በምን? ይቅርታ አድርጌልሻለሁ ብሎኛል። አንቺ ደግሞ ለምንድን ነው ዝም ብለሽ የሞኝ ሀሳብ የምታስቢ? አማን ያለ ነገር አይስማማም። የሆነ ነገር አስቦ ሊሆን ይችላል። ዘራ ያለኝ አማራጭ እሱን ማመን ብቻ ነው። አለበለዚያ እቅዳችን ከንቱ ነው የሚሆነው። ከሆነ ጥሩ። ደግሞ ናፍቀሽኛል። እኔም ናፍቀኛል። አንተ በምትችለው ነገር ነገሮችን ለማስተካከል ሞክር። እኔም እዚህ ለማስተካከል ትንሽ ልሰነባበትበት እችላለሁ። እሺ፣ ደግሞ ነገሮችን በጥንቃቄ አድርጊያቸው። ምንም አይነት ፍንጭ እንዳይገኝ። አማን ከተጠራጠረ ነገሮች በሙሉ ያበቃላቸዋል። እሺ፣ ቻው ቻው። በቃሽ። አሁን ይቺ ሙጬ መሰለች ልጅ በምን ምክንያት አሳብቤ ከዚህ ቤት ማስወጣት? የጨነቀኝ እሱ ነው። አትቆያትም። ፈንቅዬ ነው ማስወጣሽ ከዚህ ቤት። አቤት ጋሼ። ምን አዲስ ነገር አለ? ምንም አዲስ ነገር የለም ጋሼ። ምንም ነገር ከጠየቀችሽ አላቅም በያት። እሺ አደራ። እሺ ጋሼ። እሺ። አይ ጋሼ ሚስትህን ጠብቀህ ልታድናት ነው? የማይሆን እኮ ነው። ማን ነው? ማን ነው? ማን ነው? አለምዬ እንዴት ነሽ? ሀኒዬ አለች እንዴ? አለች። አዎ ሳሎን ናት። እሺ። የእናቶች ዥንጉርጉር የሚባለው እኮ እውነት ነው። አሁን ሀናና ይቺ የተማማቾች ናቸው ቢባል ማን ያምናል? ይቺ እንዲህ ያለች ደርባባ ያቸው አቀጠነ ብላ የምትል እኔ የምልሽ እንዴት መጣሽ? አማን እኮ ደውሎልኝ ነበር። ቆይ እሱ አንቺ ምን አድርጊ ነው የምልሽ? ሀኒዬ አማን በጣም ይወድሻል። ደውሎ በጣም ደስ እንዳለው ነገረኝ። ተይ ግን ሀኒ አማኑን አትግጁ። አንቺ ከዚህ ቤት ወጥቼ የማይሆን ቦታ እንዳልወርቅ እንዳሰብሽ እረዳሻለሁ። አማን ጥሩ ሰው እንደሆነ እንደምታስቢ ማውቃለሁ። ግን ጽኑ እባክሽ እኔንም ተረጅኝ። እንዴ ሀኒዬ ቆይ ምን ልረዳሽ? አሁንም ትክክል ነኝ ብለሽ ነው እንደምታስቢው? ይኸውልሽ ሀኒ አማን ሆኖ እንጂ ሌላ ሰው ቢሆን ኖሮ ዘራ ላይ ተኮሹን ሽጉጥ ግንባርሽ ላይ ነበር ተኩሶ የሚደፋሽ። ጽኑ ምንም ይሁን ምንም አሁን እያደረኩት ያለው ነገር ለኔ ተመችቶኛል። ምሳ እስከሚደርስ ብዬ ነው እስከዛ ሻይ ጠጣ። እናመሰግናለን የኔ ቆንጆ። ምግብ አንቺ እንጂ የምን እስከሚደርስ ነው? አንቺ ደግሞ አይ ጋሼ ምንም ሰዓት መጣው ስለኝ አንዴ ላወራ። አይ ችግር የለውም እኔ ሻይ ጠጣለሁ። እሺ ወደ ጉዳያችን ብንመለስስ? ሄሎ አለምዬ። ጋሼ የት ደረስ? እሺ ደርሻለሁ፣ እየመጣሁኝ ነው። ምሳ እየጠበቁ ነው ቤት። እሺ አለምዬ ደርሻለሁ። እና አሁን የማደርገው ነገር ተመችቶኛል እያልኩሽ ነው። ቆይ ምንድነው ካማን ያጣሽው ሀኒ? እስኪ ንገሪኝ፣ ካማን ምንድነው ያገኘሁት? አንቺ የምታዩ እዚህ ቤት መኖሬ ነው አይደል? ከዚህ የተሻለ ነገር እኮ ይገባኛል። እንዴ ሀኒዬ ይሄ እኮ በመነጋገር የሚፈታ ነገር ነው። እንደውም ይኸውልሽ ይሄን ነገር መፍታት ያለብሽ አንቺው ራስሽ ነሽ። እሱን ታዩና ከተጋባን እንኳን 7 ዓመት ሆኖናል። ግን ስም ማስጠሪያ የሚሆን እንኳን ዘር የለንም። እኔ ደግሞ እንደ ጓደኞቼ ወልዶ መሳምን እፈልጋለሁ። እሱ እኮ የፈጣሪ ስራ ነው ሀኒዬ። በሱ ስራኛ ምን ማድረግ እንችላለን? ደግሞ ነገ የሚፈጠረው ነገር አይታወቅም። ይኸውልሽ እህቴ አትርከሚ። ዘራ ፍቅር መስጠት ይችልበታል። ምናልባት ካማን ያጣሁትን ፍቅር ከዘራ ዘሩንም ፍቅሩንም ማገኝ ይሆናል። ጭራሽ? አዎ እህቴ፣ ዘራ ድህነቱ ነው እንጂ ፍቅር አያንሰውም። ድህነቱን ደግሞ እናስተካክለዋለን። አለም ደህና ነሽ?
ደህና ጋሼ። የት ናቸው? ሳሎን። ምሳ አዘጋጅተሻል አይደል? አዎ እነሱም አልበሉ፣ አንተን እየጠበቁ ነው። በቃ ቶሎ ይዘሽልኝ እሺ? ጽኑ እንዴት ነሽ? እንዴት ነህ አማንዬ? ደህና ነሽ? አለሁልህ። ቤተሰብ ሁሉ ሰላም? ሁሉ ሰላም። እንኳን ደህና መጣሽ። እንኳን ደህና ቆየኝ። በጣም ይቅርታ አስጠበቅኳችሁ አይደለም? አማኑ ምንም ችግር የለውም። ያው ስራ አይደል? ስራው ይቀድማል። ያው እሱማ ካልሰራን እንዴት ይሆናል ብለሽ ነው። አይ ጽኑ መልፋት ብቻ እኮ ነው፣ ምን ይሰራል ብለሽ ነው? እና መቀመጥ ይሻላል። እሷን ታያት እባክሽ፣ አልጋ ሲሏት መሬት ናት። ሁልጊዜ ስራ ስራ። ተው ግን ቤትህን እኔንም ይኝ፣ እሱ ነው የሚሻለው። ግን እኔ ለቤትም ሆነ ላንቺ ሰነፍ አይደለሁም። እሱን ተው። አሁን እሱን ተውትና እንደዚህ ሰላም ሆኖ መገናኘታችን በራሱ ትልቅ ነገር ነው። ያ ነገር ደግሞ ፈጣሪ ያውቃል። አማን አንተ ከመምጣት በፊት ከአንዬ ጋር በጣም ብዙ ነገር አውርተናል። እውነት ፈጣሪ ያክብርህ። እንዴ ጽኑ፣ እኔ ነኝ እንጂ ማመስገን ያለብኝ። ስንት ነገር እንዳስተካከልሽ ብታውቂ ኑሮ። እሺ ለእኔ ምንም ችግር የለውም። ያው ማድረግ ያለብኝን ነገር አድርጌያለሁ። በሉ በቃ እኔ ልሂድ። ጽኑ እናወራለን። በጣም ነው የማመሰግነው። እሺ አማንዬ። እሺ እሺ አለምዬ እንዴት ነሽ? ምን እየሰራሽ ነው? ምስር እየለቀምኩ። ጥሩ። እኔ የምልሽ አለምዬ አማን ካሜራውን የት ነው ያስቀመጠው? የምን ካሜራ? ቪዲዮ የተቀረጸበትን። እኔ እንጃ እትዬ አልነገረኝም። ለኔ ብፈልግ እኮ አጣሁት። ታጣሪልኛለሽ? ማለት ታጣሪልኛለሽ? አማን ካሜራውን የት እንዳስቀመጠው እስኪ ጠይቂው። ካሜራ መኖሩ ደግሞ ለአንቺ ጥሩ አይደለም። እሺ ጠይቀዋለሁ። ግን ምን ብዬ ነው የምጠይቀው? አይመለከትሽም ካለኝስ? አይልሽም። ዝም ብለሽ ሞክሪ። ይሄን ካደረግሽልኝ ደግሞ ጥሩ ወዳጆች እንሆናለን። ሲጀመር ደግሞ እዚህ ቤት ውስጥ ካሜራ ምን ይሰራል? እኔ መኖሩን እንኳን እኮ አላውቅም እትዬ። አየሽ ግን አለምዬ አማን መሰሪነቱን ካሜራ ሲገጥም እንኳን ይሄንን እንኳን እኔ አላውቅም። ብቻ በቃ እሺ።
ጽኑ ምን አይነት አንገብጋቢ ጉዳይ ይዘሽ ነው በግድ ካልተገናኘን እንዴ? ዘራ እንዴት እያሰብክ እንደሆነ ሊገባኝ አልቻለም። ማለት ስለ ቃሉ ይቅርታ፣ ግን የሰው ትዳር እያፈረስክ እንደሆነ ታውቀዋል እንዴ? ልትቆጪ ነው የጠራሽኝ? አንተ ህፃን ልጅ ነህ እንዴ ነው የምትቆጣ? አስመሰለብሽ እኮ። ለማንኛውም እያደረክ ያለውን ነገር ብታቆም ይሻላል። ምን ነው አንቺ ለአማን ተቆርቁረሽ ነው? ቆይ ለመሆኑ አማን ከኔ በላይ ታውቂዋለሽ? የቅርብ ጓደኛህ እንደሆነ አውቃለሁ። እሱ እኔን አይመለከተኝም። ይኸውልህ አሁን እየነገርኩ ያለሁት የእህቴን ጥሩ ኑሮ እየበጠበጥከው ነውና ብታቆም ይሻላል። የአማንን ጥሩ ኑሮ አልፈልግም፣ ያንተ ፍቅር ይበልጥብኛል ብላ ከመጣች እንግዲህ ምን ይደረጋል? አቤት ጋሼ። ምን ጠፍቶብሽ ነው? ምን ጠፍቶብሽ ነው የምትፈልጊው? ጋሼ የት ነው ያለው? ስራ አልሄድኩም እንዴ? እያየሁሽ ነው። ምን ሆነሻል? እያየሁሽ ነው። በስመ አብ። ምንድን ነው? ምን ሆነሻል? እትዬ ጋሼ አለ እንዴ? ማለት ስራ ነው። በዚህ ሰዓት የት ይሆናል? አሁን ደውሎ እኮ እያየሁሽ ነው፣ ምን ጠፍቶሽ ነው አለኝ። ምን? የት? ተነሽ እንጂ ምን ያስቀምጥሻል? ደንባራ ተደናብራ ታስደነብረኛለች። ቆይ እንዴት ነው የምታስበው ግን? ቆንጆ ነው። እኔን የሚቀይሩ ሐሳቦች ሌሎችን ገደል እየከተተ አንተን የሚቀይር ሐሳብ ምን አይነት ሐሳብ ነው? ለነገሩ እሱ እኔን አይመለከተኝም። እሺ እኔን የሚመለከተኝ የእህቴ ጉዳይ ነው። አንተም ሆንክ እህቴ የምታደርጉት ነገር ሁለታችሁንም ገደል ነው የሚከታችሁ። ብታቆሙ ይሻላል። ይኸውልሽ አማን ካንቺ በላይ ነው ያውቀዋል። ሳያውቀውም ቢሆን ውስጤን ሲያደማ የኖረ ሰው ነው። እንዴት ማለት? ይኸውልሽ ዩኒቨርሲቲ አብረን የተማርነው ግንኙነታችንም የጀመረው እዚያው ነው። ሀናን ቀድሜ ማውቃት እኔ ነኝ። በእኔ ምክንያት አወቃት፣ ተግባባት። ጎበዝና አቅም ያለው ሰው ስለነበረ ቀረበችው። ያውም ጊዜም ሴቶች የተሻለ ነገር ይፈልጉ የለ። ያ ማለት ግን እኔን ተወችኝ ማለት አይደለም። ሁሉንም አልፈን ተመረቀ። እኔ ክፍለ ሀገር በሄድኩበት እነሱ ተጋብተው አብረው መኖር ጀመሩ። ቆይ ለመሆኑ አማን ግንኙነታችሁን ያውቅ ነበር? እንደምወዳት በደንብ ያውቃል። ታዲያ ለምን ግልጹን አልነገርከውም? አይኔን አይቶ የሚረዳኝ ጓደኛዬ ነበር። መናገር አይጠበቅብኝም። ይሄም ሆኖ ግን አብሮ መሆናቸውን ሰው ከፍ በአንዳንድ ነገር ያግዘኝ ስለነበር እየከፋኝም ቢሆን ሀኒን በድብቅ እየተጋራሁት ቆየሁ። ጊዜው ሲደርስ ግን ሁሉም ነገር ተደረሰበት። እኔም ከሞት ተረፍኩ። አሁን ከዚህ ታሪክ ተነስተሽ መፍረድ ትችያለሽ? እስኪ ንገሪኝ፣ ጥፋተኛው ማን ነው? እኔ ነኝ? እህትሽ ናት ወይስ ጓደኛዬ? ቆይ ግን ይሄን ሁላ ጉድ አማን ያውቃል? አያውቅም። እና ካላወቀ ምን ያድርግ እሱ? ይኸውልህ አማን እኮ አግብቷት ነው እየኖረ ያለው። አንተ ደግሞ በድብቅ ነው እያገኘሃት ያለው። ማን ጋር ጥፋቱ እንዳለ እኮ ግልጽ ነው። ምንም በይኝ ምን ሀናን እወዳታለሁ። ልድገመው፣ እወዳታለሁ። ጽኑ፣ በዚህ ጉዳይ ሁለተኛ አጠገቤ እንዳትመጪ። አከብርሻለሁ፣ እንዳላስቀይምሽ። ቆይ ባልሰራል ሄሎ፣ ወይ እንዴት ነህ? አለን ሁሉ ሰላም። ስራ እንዴት እየሄደ ነው? ያ የባለፈው ፕሮፖዛል አቀረባችሁላችሁ አይደለ? በጥንቃቄ መሰራት አለበት። በጣም ትልቅ ሚሊየን ብር ነው። እሺ ቻው።
ወይኔ ዘራ ሀሎ ሀኒ ወይ ዘራ ተሳካ? አልተሳካም እባክሽ። ለምን? ብቻዬን ነበርኩኝ። የቀጠርኳቸው ልጆችም አልመጡም። እኔ እንዳልሞክር ደግሞ መሮጥ እንኳን አልችልም። እሺ በቃ ተው፣ ማታ ነው እሞክራለሁ። አንተ ተመለስ ወደ ቤት። እሺ በቃ ሀኒ ደህና ደሪ። እንዴ ለምንድን ነው እንደዚህ መታኝ? ምን ነው ማየት አልችልም? ናፈኩ እንዴ? አረ በጭራሽ። አረ አልናፈኩ። አቤት እትዬ፣ ስልክሽ ደጋግሞ እየጠራ ነው። አምጪው እስኪ። እሺ ለምን አታነሺው? አይ ጽኑ ናት። በዚህ ሰዓት ለምንድን ነው የደወለችው? ኧረ አንሽላት ወይ መልሰሽ ደውይላት። ችግር የለውም፣ ጠዋት እደውልላታለሁ። አማንዬ ግን ከልብ ይቅር ብለኸኛል አይደል? በድሎኝ ከልብ ለተጸጸተ ይቅርታዬ ከልብ ነው። እሺ አማንዬ፣ አመሰግናለሁ። ምንም አይደለም። አማንዬ አንድ ነገር ልጠይቅህ፣ አትቆጣኝም አይደል? ምንድን ነው እሱ? እኮ መጀመሪያ ግን አትቆጣኝም እኮ? ንገሪኛ። አትቆጣኝም? ንገሪኛ። አልቆጣሽም። ቪዲዮውን የት አደረግከው? ምን ቪዲዮ ነው ያልሽው? እንዴ አማንዬ፣ ይቅር ብዬሻለሁ አልከኝ አይደል? ምን ይሰራልሃል? እኮ ይቅር ብዬሻለሁ። ሁሉን ረስቼ አብረሽ ስጋደም ጅል አደረግሽኝ አይደለ? እኮ ምን ወራዳ ልክስክስ። ቪዲዮውን አባዝቻ ለመበተኔን ማሰብ ስለሚችል ነው።
ጋሼ አቤት አለ። የሚያስፈልግሽ ነገር አለ? አይ ሁሉም አለ። እና ምን አጣሽ? አይ ጋሼ ትላንትና የት ሆነ ነው ስትከታተለኝ የነበረው? ማታ አልጠይቅ ብዬ እኮ እትዬን ፈርቻት ነው። አለም ፈራሽ እንዴ? አይዞሽ አትጨነቂ። አይ ምናልባት ካሜራ የሚባለው ነገር ከሆነ እትዬ ሙሉ ቀኑ ስትፈልገው ነበር። እና አንቺን ምን አለችሽ? ፈልጊው የት እንዳለም ጠይቂው ብላኝ ነበር። እኔ ታውቃለሁ ብያት ነው። አሁን ደግማ ከጠየቀችሽ አላቅም ባያት። እሺ እሺ። እንዴት ነህ? እሺ ነው። ይኸውልህ ቅድም በስልክ እንደነገርኩ ነው ስራው በፍጹም ስህተት አይፈልግም እና ደግሞ የግድ ስልኩን ማግኘት አለብኝ። ምንም ችግር የለውም። ብቻ አሪፍ መላ ፈልጋለሁ። ለመላው አታስብ፣ የሚገባህን እሰጥሃለሁ። ስታይል በቃ ያራዳ ልጅ። ይኸውልህ እንደውም ልጁ እዛ ጋር ይኸውልህ እሱ በደንብ መሮጥ አይችልም፣ ጉዳት ደርሶበታል። ግን ሌላ ሰው እንዳይዝክ አደራ ተጠንቀቅ። እሺ? ምንም ችግር የለውም። በቃ እሺ፣ አሁን ወደ ስራ። ወይኔ ዘራ እሺ በእናትህ የጻፍኩት ጊዜ እንድበለው እንዴ እሺ ወደዚህ ስትመጣ ያየህ ወይም የተከተለ ሰው አለ እንዴ? ማንም አልተከተለኝ። በጣም ጥሩ። እሺ ይሄው ከዚህ በላይ መታየት የለብንም። አመሰግናለሁ። እሺ
እንዴ እዚህ ደብቆ ነው ቤቱን ሙሉ ሳሰስ የነበረው? ወይኔ ሀና አማን አገኘው አንተ እንጂ በዚህ ነበር አስፈራራኝ የነበረው። ተገኝቷል አማን ሰራይታለሁ። አማን ሰርቼልሃለሁ። ሰራዊ በምታስፈልግበት ሰዓት ደግሞ ሻው ምን ሆንክ ነው የሚባለው? ቹሻ ልጅ ሄሎ ወይ ጽኑ፣ የት ነህ? ወደ ቤት እየሄድኩኝ ነው። ሀና የደበኩባትን ዕቃ ሳታገኙ አልቀረችም። ፈጣን በላማን ዘራም ወደዛ ሳይሄድ አይቀርም። ምን? አዎ የዘራ ስልክ እኔ ጋር ነው እና ሀና መልዕክት አስቀምጣለታለች። እርግጠኛ ነኝ አሁን ወደዛ እየሄደ ነው የሚሆነው። ሞት ጠርቶታል ማለት ነው።